ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ እላለሁ። እንግዲህ ሩታ አብርሽ ግሬስ ፋሚሊ እንዳለ እየተበጣበጠ ነው እያየን ያለ ነው። እንግዲህ የአብርሽ እና የሩታ ልጅ ጠፍቶ ከነበረበት የማናት የሩታ አክስት እንዳያቸዋት እኔ ነበርኩ የደበቅኩኝ ብላ እንግዲህ ይዛ መጣችና ሰውን ከሰው ካጋጨች በኋላ ሄርሜላ ያለ ወንጀሏ ብዙ ስድብ፣ ብዙ ንቀት፣ ብዙ ዛቻ፣ ብዙ ማስፈራሪያ ለሄርሜላ ምንም በማይመለከታት የእውነት እኔ ከዚህ ሁሉ መካከል እያሳዘነችኝ ያለችው አሁን ላይ ሄርሜላ ናት እና ምንም ባላየችው ነገር ሩታ እንግዲህ የአክስቷ ጥፋት አክስቷ ያጠፋችው ጥፋት ያው ልጄ ከነሱ ውጪ ማንም የሚወስደው የለም ብላ አስባ ሄርሜላን እየወነጀለቻት ነበረ እንዳየ ነው። ግን መጨረሻ ምንድነው የሆነው? የሩታ አክስት ለሩታም ሳትነግራት እንግዲህ ብትነግራት ኖሮ ያ ሁሉም ነገር አታረግም ነበር። ያ ሁሉም ውጥንቅጥ ውስጥ አትገባም ነበር ብዬ ነው የማስበው። ሩታ የምታውቀው ነገር ያለ አይመስለኝም። አንዳንድ ተመልካች ግን አውቃ ነው ሩታ ደብቃ ነው ከአክስቷ ተመሳጥራ ከፍቅር ከኤፍሬም ተነጋግረው ነው። ግን ምን ሊጠቀሙ? እሺ አሁንስ ታዲያ ለምን መጣ? እውነት መጀመሪያ ሩታ ደብቃ ከሆነ አሁን ለምን አመጣችሁ ልጁ? እና ልጁስ እኔ እውነት አባቱም የአባትነት ኃላፊነት ማይወስድ እናትዮም የእናትነት ኃላፊነት ማትወስድ እኔ ልጁ በመሃል በቃ የዩቱብ መነገጃ ነው የሆነው። እውነት እንደው የእሱ ልጅ ነው የአብርሽ ልጅ ነው ይሄ ልጅ? እውነት እንደው የሩታ ልጅ ነው ወይስ ለገንዘብ ለቪዲዮ ለድራማ እንዲመሽ ተደርጎ የመጣ ልጅ ነው? እኔ ግራ ነው እያጋቡኝ ያለው። ልጁ ተንከራተተ እኮ በቃ ልጁ በጣም ነው ህይወቱ የሚያሳዝነው። እውነት የሆነ አሁን ሲታሰብ ቤተሰብ ልጁ የሆነ የጎዳና ልጅ እንደዛ አስተዳደግ የሚያሳድጉት ነው የሚመስለኝ። በቃ እነሱ እንደፈለጉ እዚህ ጋር ይጨማለቃሉ። ለነገ ህይወታቸው አያስቡም፣ ለልጆቻቸው አያስቡም። ለልጄ ነገ ምንድን ነው ከኔ የሚማረው? ምን እያየ ነው የሚያድገው? የኔን ቪዲዮ አዙሮ ሲያየው ምንድን ነው የሚሰማው የሚለው ነገር አይምሮው ላይ የለም። ተጽዕኖ ይፈጥርበታል ወይ ከጓደኞቹ ጋር ይሄን የኛን ስራ ሲያይ ተጽዕኖ ይፈጥርበታል ወይ የሚሉ ነገር በአስተሳሰባቸው ውስጥ የለም፣ በሁለቱም በኩል ማለት ነው። እና በመሀል ግን ሄርሜላ እየተጎዳች ነው ቤተሰብ። እኔ ሄርሜላ ምደግፋት ቦታ አለ፣ ማልደግፋት ቦታ አለ። ሩታም ምደግፋት ቦታ አለ፣ ማልደግፋት ቦታ አለ። እና በቃ እኔ እንጃ ማለትም በዚህ ደረጃው ጥንቅጥ ውስጥ መግባት ምን አስፈለገ? ሌላ ህይወት መኖር አትችሉም? በቃ ተደባብራችኋል እኮ ሩታና አብርሽ እኮ በቃ ተደባብራችኋል። በቃ ዝም ብላችሁ እኮ ነው። አሁን ሩታ እየለፋች ያለችው ልጇን ጥላ አክስቷ ወስዳ እስከምደብቅ ድረስ ልጇ ያለበት እስከ አለማወቅ ድረስ አሁን እስር ቤት እስከ መዳረግ ድረስ የደረሰው በቃ ምንም ዋጋ የሌለው ህይወት ነው እየኖረች ያለችው እዚህ ጋር ስናይ ማለት ነው። ሩታ ለምንድን ነው የራስሽ ህይወት ማትኖሪው? ለምንድን ነው ከአብርሽ ህይወት ማትወጪው? እንዴ በቃ ህግ እኮ አስቆምልኝ ካልሹ ያስቆምልሻል እኮ ይሄ ልጅ። አብርሃም ከህይወቴ ይውጣ። የእውነት አንቺ ማትፈልጊው ከሆነ የእውነት እሱ ህይወትሽ እየበጠበጠ ከሆነ ልጅሽ የሚወስድ ከሆነ ቦታ ማድረሻውን መቀየር ወደ ቤተሰብሽም እኮ መመለስ ትችያለሽ። አንቺ እኮ አሁን እኮ ከቤተሰብሽ ርቅሻል እኮ ሩታ። ቤተሰብ የሚባል ነገር እኮ የሉም እኮ። ያቺ እህትሽ እኮ አርግዛ እኮ የምንድን የአጥር ወፋ አትንስማሽ የሚለው ፕሮግራም ስታዘጋጅ አንቺ የለሽም። አንቺ እዚህ ጋር ያለሽው አዲስ አበባ ከአብርሃም የአብርሃም ፍቅር እያንከራተተሽ መታ ሄርሜላ ትወስድብኛለች፣ መታ ፍቅር ትወስድብኛለች እያልሽ ከእናት ከአባትሽ ተለያይተሻል። ህይወትሽ ባዶ ነው እኮ አንቺ። ቢያንስ እንኳን አብርሽ እኮ ከአንቺ ይሻላል። እህቱ አለች እዚህ ጋር፣ ወንድሞ አለ፣ ታላቅ ወንድሞ አለ፣ የአጎቱ ልጅ አለ፣ ምናምን ነገር ይመጣሉ ቤተሰቦቹ። እነ ኤፍሬምን ቢሆን ያክስቱ ልጆች ናቸው። ኤፍሬም ያኛው የተንቢ ወንድም ማለት ነው። በብዙ ነገር ከቤተሰቡ አለ። አንቺ ግን ምንም ከቤተሰብሽ የለሽም። ሜሪ ደግሞ የምትባለው ሜሪ ፒንክ የምትባለው
እሷ ደግሞ እህትሽ አይደለችም። ለዩቱብ ብለሽ ነው እህቴ ናት ብለሽ ያመጣሽው። እሷ ያለችው የአዲስ ሰፈር ምንድን ነው ሽሮ ሜዳ ልጅ፣ አንቺ ያለሽው የቡታጀራ ልጅ ነሽ። ይሄ እያወቅን ነው እኛ ያለፍነው። ስለዚህ እኔ ለእህቶችሽ ምን እያስተማርሽ ነው? ለታናናሾችሽ ምን እያስተማርሽ ነው? ለምን አትታዩም? አብርሽ ከህይወትሽ ለምንድን ነው የማታስወጪው? ለምን አርፈሽ ልጅሽን አትጠብቂም? እሺ አክስትሽ ባትወስዱ ሌላ ሌባ ወስዶት ቢሆንስ? ከዛ አብርሽና ሩታ ማናት ሄርሜላ ምናምን በማያውቁት ምንድን ነው? በጣም ያሳዝናል። አዎ የአብርሽ እህት አስፈራርታሻለች። ከወንድሙ ከዳኒ ነው ከምናምን መጥታ ቤትሽ ድረስ አንኳኩታ ልጅሽን ስጭን አንቺ ማሳደጋችን ብላ ዝታብሽ ሄዳ ነበር። ግን ዛተችብሽ ማለት ደግሞ አደረገችው አይደለም። ይኸው ሳታረገው ቀረ እና ሌላ ሰው ወስዶ ቢሆንስ? አሁን ልጅ በሚጠፋበት ሰዓት ኢትዮጵያ ውስጥ እንኳን የአንድ አመት ያልሞላው ልጅ ይቅርና የሶስት የአራት አመት ልጅ እኮ ይኸው ባለፈ ጉርሻ ፖስቶ ተወስዷል። እና ልጅሽን እንኳን በአግባቡ መጠበቅ አልቻልሽም። አንቺ በቃ እያሳደርሽ ያለሽው አብርሽ ነው። በቃ ማን መጥቶ ይወስድብኛል፣ ከአብርሽ ጋር ማን ሴት አየሁ ብለሽ እሬ ልጄ የቱ ጋ ነው ያለው ለልጄ ህይወት ብለሽ እያሰብሽ አይደለም። ሲጠፋ የእናትን ገጸ ባህሪ ተላብሰሽ ማልቀሱ ትርጉም የለውም። መጀመሪያ መጠንቀቅ አለብሽ ሩታ። የእውነት እኛ እንኳን ያልወለድን ልጆች እንኳን ለልጁ በጣም ነው የሚያሳዝነን የሚያንገበግበን። ወደ ሚዲያ ይዛችሁ ስትመጡ በጣም ነው ደማችን የሚፈላው። ልጁ በመሀል ተሰቃየ። በቃ መነገጃ ያረጋችሁት። አስሩ ይቀባበለዋል። እናንተ እንደውም ታዋቂ ስለሆናችሁ እኮ ልጁ ፎቶውን ሁላ መፖሰት ፊቱን መደበቅ ነው ያለባችሁ። ነገ የሚመጣ ነገር አይታወቅም። የዚህ ልጅ ህይወት እያበላሻችሁ ነው ያለችሁ። የህፃን ልጅ ህይወት እያበላሻችሁ ነው ያላችሁት እናንተ ለገንዘባችሁ ብላችሁ። አንድ ደግሞ ሴትነት የተዋረደበት ቪዲዮ እያየን የሆነት እኔ እነ ግሬስ ፋሚሊ በጣም ተበላሽቷቸዋል። በቃ ስርዓት የሚባል ነገር አጣችሁ። በቃ እኛ ላይ በቃ እንደፈለጋችሁ ነው የምትሆኑት። ድራማችሁን በቃ ፖሊስ ሳይኖር እናንተ ናችሁ ህግ ፈራጅ። ገና ፖሊስ ጣቢያ ምን እንደምትባይ ሳታቂ እታሰራለሁ ልጄን አደራ ምናምን ነገር። አንቺ ልጅሽ ላክስትሽ ነው እንዴ? እናት አለሽ እኮ እህት አለሽ። ለምን አትወስጃቸውም? አየሽ በደናሽ ጊዜ ያላየሻቸው ያላገኘሻቸው ቤተሰቦችሽ በመጥፎ ጊዜሽ ላይቀበሉሽ ይችላሉ። አክስት ማለት እኮ በጣም ሩቅ ናት እኮ። የእናትሽ ልጅ አለች እዛ ጋር እናትሽ አለች። ለእነሱ ወስደሽ ለምን አትሰጭም? ወይም ኑልኛ እንዴ ለምን አትያቸውም? ለምን ከቤተሰብ ትርቂያለሽ? ለወንድ ልጅ ብለሽ ገና ደግሞ አልተፈረደም እኮ ጥያቄም ሊሆን ይችላል። ልትጠየቂ ነው ገና እስር ቤቱ ሳትሄጂ ገና ሳይፈረድብሽ ገና ነገርና እታሰራለሁ ፖሊስ መጥሪያ ሰጥቶኛል ብለሽ በዚህ ደረጃ በቃ እኔ እንጃ ህይወትሽን እያበላሸሽ ነው ሩታ። ተመለሽ ማለት ነው።